እባክህን ተቀመጥ ውዱ ያክስቴ ልጅ፣ ብዙ የምንወያይበት ጉዳይ አለን። ቶሎ ተናገሪ፣ አንገትሽን ሳልበጥስልሽ በፊት። ጠጣ፣ ይሄ አይገልህም። ለ20 ዓመታት በመድኃኒት ስሰጥህ ነበር። አይዞህ፣ አንድ ብርጭቆ ምንም አይፈጥርም። መድኃኒት? ምን አባሽ ነው እያወራሽ ያለሽው? ወፍ ቤብ ተናበይ፣ ከሾርባህ ጋር ሰጥህ ነበር ከ8 ዓመትህ ጀምሮ። አንተ እብድ አልነበርክም። እኔ እብድ እንደሆንክ እንድታመን አደረግኩህ እንጂ። ምክንያቱም እብድ ልዑል ከሞተ ልዑል በላይ ለማስተዳደር ቀላል ነው። በዛውም የሮማኖቭ የዘር ሐረግ በዛ መንገድ ለረጅም ጊዜ እንዲቀጥል ይሆናል። 20 ዓመታት የህይወቴን 20 ዓመታት ሰርቀሽኛል። ከ3 ዓመታት በፊት እኔ እሷን ላኳት፣ ገረዷን ልጅ አንተን እንድታይ። ያቺን የአንተን ትንሿን አንያ የኔ ሰላይ ነበረች። እየዋሸሽኝ ነው። መጻፍ እንኳን ትችልም እኮ። አዎ አትጽፍም፣ ግን መናገር ትችላለች። ኩሽና ውስጥ ለአሮጊቷ ባቡሽካ። እሷም ሁሉንም ነገር ለኔ ትጽፍልኛለች። ግን እሷ ትልቅ ስህተት ሰራች። ካንተ ጋር በፍቅር ወደቀች። ሰላይ በፍጹም ስሜት ሊኖረው አይገባም። ስለዚህ ያንቺ ሰላይ መሆኗን አቆመች። የተደፋውን ወይኔን ለማጽዳት ከተንበረከከች በኋላ ለ20 ዓመታት ስትመርዥኝ ነበር እኔን። አሁን ደግሞ አንቺም ለ20 ደቂቃ እንድትሞክሪው ፈቅድልሻለሁ። ጠባቂዎቼ በህይወት አለሽ? ፈጣሪ ይመስገን ተርፈሻል። አምላኬ ሆይ ተመስገን። ኒኮላይስ የት ነው እሱ? እሱ ከንግስቷ ጋር ነው። ከዛ በፊት ግን ይሄን ነገር ማወቅ አለብሽ። እኔ ማንበብ አልችልም እኮ። ምንድነው የሚለው? አሮጊቷ ሼፍ ባቡሽካ ኩሽና ውስጥ ስለ ልዑሉ የምታወሪያትን ነገር በሙሉ እየጻፈች ለንግስቷ ሪፖርት ስታደርግ ነበረ ለ3 ዓመታት። 3 ዓመታት? ለእሷ ስለ እሱ አውራት የነበረው እኮ ማንም ሰው ስላልነበረኝ ነው። ያንቺ ጥፋት አይደለም፣ ባለማወቅ ነው ያደረግሽው። አንቺ እሱን ስለምታፈቅሪው ነው ያወራሻት። ምክንያቱን የነበርኩ ለካ እንዲያገኙት፣ እንዲከታተሉት፣ ሊገድሉት ሁሉ እንዲሞክሩን የነበርኩ ምክንያቷ እኔ ነበርኩ። ሚስጥሩን ማባክንበት ባለማወቅ ነዋ። ንግስቲቷ ነው ለዚህ የመረጠችሽ። ምክንያቱም ከ3 ዓመታት በፊት የመንደር ገበያ ላይ እሷ በጣም ውብና ማንበብ የማትችል ገረድ እየፈለገች ነበረ። ከዛም አንቺን አገኘችሽ። ከአንሶላ ስር ያለው ቦታ እንኳን ለኔ አይገባኝም ግርማዊነቱ። አግቢኝ አሁኑኑ፣ ጎሳ ይቀድ ሳይነጋ ዛሬ ማታ አግቢኝ። ትዳር? እኔ ገረድ እኮ ነኝ፣ አንተ ልዑል ነህ። እኔ ደግሞ በዛ ላይ ሰላይ ነኝ። ንግስቷ በህይወት አመለጠች በሰሜን በር በኩል። ምን አስፈራሽ? አንተን አይደለም የፈራሁት፣ አንተን እንዳላጣ ነው የፈራ ያለሁት። ነገ የህይወት ያጋር አድርጌ እቀበልሻለሁ። ገረድ ብትሆኚ፣ ሰላይ ብትሆኚ ወይም ንግስት ብትሆኚም የእኔ ነሽ እስከ መጨረሻው እስትንፋሴ ድረስ። የህይወት ያጋር አድርጌ እቀበልሃለሁ። እብድ ልዑልም ብትሆን ወይም ጤነኛ ንጉስ የእኔ ነህ። ጠብታ ደሜ እስክታልቅ ድረስ። በጥንታዊ የዘር ሐረግ መሰረት ከዚህ ሰዓት ጀምሮ ባልና ሚስት ናችሁ። ንግስቷን ብትሆን እንኳ ፈጽሞ እንዳትለያያችሁ። የዛሬን ተደሰቱ በደንብ። በቃ የዛሬን። አሁንም ህመሙ ይሰማኛል። ቀስ ብለህ እያንዳንዷን ሰከንድ በብቸኛዋ ሌሊታችን። ነገ ታሸንፋለህ። ግን ማሸነፍ አልፈልግም። ወደዚህ አልጋዬ፣ ወደ አንቺ እቅፍ መመለስ ብቻ ነው የምፈልገው። አሁን ተኝልኝ። ጎህ እስኪቀድ ድረስ አይኖችሽን አያለሁ። ግርማዊነቶ፣ የንግስቷ ጦር መጥቷል። 30 ሺህ ናቸው። ወንዙ ጋር ደርሰዋል። ቀትር ለቤተ መንግስቱ ጋር ይደርሳሉ። እጆቼ መንቀጥቀጥ ሊያቆሙ አልቻሉም።
ታያቸው ይንቀጥቀጡ በደረቴ ላይ ለተጨማሪ ጊዜ። በህይወት ተመለስልኝ፣ አለበለዚያ ቤተ መንግስቱን ከአንተ ጋር አቃጥለዋለሁ። 800 ለ30 ሺህ። የአክስቴ ሂሳብ ሁሌም የተሳሳተ ነው። ግርማዊነቱ አሁንም የመደራደር እድሉ አለን። እጅ በመስጠት ውሎች ላይ እጅ መስጠት። ለ20 ዓመታት እጅ ሰጥቼ ነበረ። አሁን ግን በፍጹም አይደገምም። የዊንተር ፓላስ ወታደሮች፣ የእናንተ አዲሷ ንግስታችሁ የኔ ሰላይ ናት። የእሷ የእምነት ቃል እጄ ላይ አለ። አዎ የእሷ ሰላይ ነበርኩ ለ3 ዓመታት ባለማወቅ፣ ግን አንገቴን አልደፋበትም። ወረቀትሽ ይሄው ተቃጥሏል። ዘውድሽም እንዲሁ እንደዚህ ይቃጠላል። እኔ አሁን የሱ ሚስት ነኝ። የሱ ሚስት። የራሷን የእምነት ቃል ላቃጠለችው ሴት መድፉን አዘጋጁ። ተኩሱ። የአጎቴ ልጅ ካትሪን በጥሪሽ መሰረት የሞንጎል ጭፍራ ደርሷል። በቀጥታ ወደ ልዑሉ ሚስት ክፍል ሂዱ። ለካቱን ካትሪና ሲባል ሁሉንም ነገር አጋዩት። ሞንጎሎች፣ ንግስቲቱ ከሞንጎል ጭፍራዎች ጋር ተባብራለች። በሁለት ኃይሎች ተከበናል። 400 ወታደሮችን ይዘህ ሂድ። ሰሜኑን ግንባር ጠብቅ። እኔ ደግሞ ደቡቡን ግንባር ከ400 ወታደሮች ጋር እጠብቃለሁ። አኒያ እዚህ ትቆያለሽ። አልቆይም። እኔ በዚህ ቅጥር ላይ ሆናለሁ። መተኮስ እችላለሁ። የሶፊያ አባት አዳኝ ስለነበር አስተምሮኛል። ሰዎቹን ሳይሆን ፈረሶቻቸውን ኢላማ አድርጊ። ፈረሶቻቸው ከወደቁ ፍጥነታቸው ይቀንሳል። ሰዎቹ ግን መምጣታቸውን ይቀጥላሉ። ፈረሶቻቸውን። እሺ ገባኝ። ንግስቴ በትክክል ተኩሺ። ይሄንን ቅጥር የሚመራው ማን ነው? ሴት። ይሄንን ቅጥር የምትመራው ሚስትየው ናት። ከባሌ ቅጥሮች ራቁ። ለካታን ሙች አንቺ ጠንቋይ።